የሆነ ፕሮሰስ ላይ ነበርኩኝ ማለት የውጭ ፕሮሰስ እና ሳላስበው በአጭር ጊዜ ተሳካ ማለት ነው። ዛሬ ይመስለኛል መጨረሻችን ገናኘው ራሱ። ኧረ እባክህ የኔ ምር ነው እንዴ? አዎ የምር እንዴ አልገባኝም። ቆይ ማለት አንተ ይልቲራ ቴቤኒ እያልከኝ ያለው እኮ ትችሽ ልሂድ ነው እንዴ? ተረጋጊ። ቆይ ነው አይደለም እንዴ? እኮ ነው እንዴ? ቁጭ በይና እንወራ። ቆይ መጨረስ ሰላም ውድና የተከበራችሁ የኔና የሰሊ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ቆይታ እንዴት ነበረ? ያው ይሄንን 4-5 ቀን ጠፍተናል። ከሰሊ ጋር ተገናኝተን አናውቅም። ከእናንተ ጋርም ተገናኝቼ አላውቅም። ምክንያቱም የተወሰነ የስራ ጉዳዮች ነበሩብኝ። በዛ ምክንያት ነው ወደ እናንተ ያልመጣሁት። እንግዲህ ይቅርታ እንደምታደርጉልን ተስፋ እናደርጋለን። እኔ ከእናንተ ስጠፋ ከሰሊም ነው እኩል እየጠፋሁ ያለሁት እና ሰሊንም ያው አይታችኋል። ለመጨረሻ ጊዜ ከበዓል በፊት ነው ያገኘኋት። ከበዓል በኋላ አልተገናኘንም። አንደኛ በዓልም ፋሚሊ ጋር ምናምን ስለነበረች እሷ፣ እኔም ፋሚሊ ጋር ስለነበርኩኝ አልተገናኘንም ነበረ። ሌላ ደግሞ ከዛ ከተመለስን በኋላ ከበዓል በኋላ እኔ ስራ ጉዳዮች ነበሩብኝ። ሰሊ እንኳን እንገናኝ ብላኛለች፣ ግን እኔ አልቻልኩም ነበረ። ይቅርታ እንግዲህ እንጠይቃለን። በእኔም በሰሊም ዛሬ ሰሊን ላገኛት ነው እና ያው ከቆይታ በኋላ ስለሆነ የምንገናኘው፣ ስንገናኝ ፕራንክ ላረጋት አስቤያለሁ። ያው የመጀመሪያ እሷ ፕራንክ አርጋኝ ምንም አይነት ምላሽ አልሰጠዋትም ነበረ። ዛሬ ግን ቆይተንም ስለሆነ የምንገናኘው ለምን ፕራንክ አላረጋትም ብዬ አሰብኩና ከእናንተ ጋር ልማከር መጀመሪያ ብዬ ነው። ምንድነው የፕራንኩ ሀሳብ? ሰሞኑን ያው በስራ ምክንያት በጣም ቢዚ ነኝ፣ አልቻልኩም መገናኘትና እያልኳት ነበርና ዛሬ ስትመጣ ያው መጠየቁ አይቀርም። ያን ነገር ስትጠይቀኝ ላልተወሰነ ጊዜ በዚህ 2 ቀን ውስጥ ከሀገር ልወጣ ነውና ዛሬ የምንገናኘው ምናልባት የመጨረሻችን ሊሆን ይችላል። ከዚህ በኋላ ወይ ከተመለስኩ ወይ ደግሞ አንቺን ወደዛ ከወሰድኩሽ ነው ልንገናኝ የምንችለው ብዬ ድንገት እና በቃ በዚህ 2 ቀን ውስጥ እንደምወጣ ከሀገር ምናምን አድርጌ ድንገት የተፈጠረ ነገር እንደሆነ አድርጌ ሰሊን ነግሬያት ምን አይነት ሪያክሽን እንደምታሳይ በዚህ ነገር ምን ያህል እንደምትደነግጥ፣ ከሀገር መውጣቴ ሊያስደስታት ይችላል፣ ግን ደግሞ ትቻት እየሄድኩ መሆኑ ምናልባት ምን አይነት ሪያክሽን እሷ ጋር ይፈጥራል የሚለውን ነገር ለማድረግ ነው ያሰብኩት። ያስኪድ ያው ያስደንግጣት አላቅም፣ ግን ዝም ብሎ የመጣልኝ ሐሳብ ስለሆነ ነው። እስቲ እንግዲህ ሰላምን ይሄንን ሐሳብ ለሷ ነግረናት፣ ያው የምትወዱት ሰው ድንገት ተለቅሶ ወደሆነ ቦታ ሲሄድ ሁላችንም የምናውቀው ነው፣ ይከብዳል፣ ይደብራል። ግን ሰሊ ጋርስ ምን አይነት ሪያክሽን አለው? ድንገት መሆኑ፣ ከዛ ደግሞ ከዚህ በኋላ የምንገናኝበት ቀን መጥበቡ፣ በ2 ቀን ውስጥ እኔ እንደዚህ ከዚህ እንደምወጣ ምናምን አድርጌ ስነግራት ምን አይነት ሪያክሽን እንደምታሳየን አብረን እናያታለን። ያው ብዙ ጊዜ ሰሊና እኔ የምንገናኘው እዚህ ቦታ ነውና ያው የሚታወቀው ቦታ ላይ እንገናኝ ነው ያልኳት። እየመጣች ነው፣ ደስ ብሏታል። ዛሬ እንደውም ስራ ነበረባት፣ ግን ከስራም ወጥታ ነው የምትመጣው። ምክንያቱም ብዙ ቀን ጠይቃኝ እኔ ስራ ላይ ቢዚ ስለነበርኩ አልቻልኩም ስላልኳት እንገናኝ ስትለኝ እሺ ስላልኳት ዛሬ በጣም ደስ ብሏት እየመጣች ነው፣ ከስራው ላስፈቅዳ ምናምንና እንደዚህ ደስ ብሏት መታ እኔ ልታገኘኝ እዚህ መታ ከኔ ጋር ደግሞ ያንን ነገር ስነግራት የምር ይደብራታል። ግን ደግሞ ያው ምንድነው የሚባለው የሆነ አባባል አለ፣ ብድሩን የማይመልስ ልጅ አይወለድ ነው ምናምን የሚባልና እሷ ፕራንክ አርጋኝ ምንም አይነት ነገር አላረኳትም ነበረ። ስለዚህ አረሳስቼ ዛሬ በዚህ መንገድ እንቀበላታለን ማለት ነው ሰሊን። እናንተም እንግዲህ ቤተሰቦች ስንጠፋም ያው አንዳንድ ሾርት ቪዲዮዎችን እለቃለሁና እነሱ ላይ ስለቅ ለምንድን የጠፋችሁት ምናምን እያላችሁ ያላችሁ ሰዎች አሉ፣ በቴክስት የምትጠይቁን ሰዎች አሉና ያው የጠፋውበት ምክንያት ይሄ ነው። ስለምትፈልጉን ወደ እናንተ ሁልጊዜ እንድንመጣ ስለምትፈልጉ በጣም ደስተኞች ነን። የምትሰጡንም ሀሳብ እንደ ፋሚሊ ሰሊን እንደዚህ አርጋት፣ እንደዚህ ሁሉ፣ እንደዚህ አርጉ ምናምን እያላችሁ የምትሰጡንም ሀሳቦች በጣም የምር ደስ የሚሉ ናቸውና
የእናንተንም ሐሳቦች እንግዲህ ተግባራዊ እያደረግን ነው ከሰሊ ጋር ማለት ነው። ሰሊም ወደ እናንተ ስትመጣ ባይዘው በጣም ነው ደስተኛ የምትሆነው። ደስ ብሏት ነው እናንተ ጋር መቅረብ የምትፈልገው ምናምን። ካሜራ ሲኖር እንደ ድሮ አይደለችም ምናምን ቤተሰቦች አሉ ምናምን ትለኛለች ስንገናኝ ራሱና ደስተኛ ነች ከእናንተ ጋር በመምጣቷ። ሌላም አዳዲስ ብዙ ነገሮች አሉ እንግዲህ እናሳያችኋለን፣ ታዩታላችሁ። ዛሬ ግን ይህን ነገር ሀሳብ እናርግና ሐሳብ ገባው ቪዲዮዎች እንነግራችኋለን። እስከዛ እናንተ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ኮሜንት የጻፋችሁ ሐሳባችሁን እንድታበረታቱን ጠይቃለሁ። ለዚህ ዩቲዩብ ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰባችን ሁኑ። ሰሊን እንጠብቃታለን። በአካል ድረሽልኝ መትዝታሽ ፋንታ ዳንሽ ዳንሽ እንዴት ነሽ? አለሽ? በጣም ነበር ይናፍቅ። እኔ ራሱ እንደዚህ ጠፋ እንደዚህ ነው ለገሰራኩ ነው። ደህና ነህ? ዳንሽ እንዴት ነሽ? አለሽ? ሰላም እግዚአብሔር ይመስገን በጣም ደህና ነኝ። በዓል እንዴት አለፈ? ያው በስልክ አውርተን ነበረ ግን እኔ ራሱ እንደዚህ ለምን ጠፋለን? ስራ በጣም ቢዚ ነበርኩ ሰሞኑን እና ገዛ ነው። ሰዎቻችን እንዴት ናችሁ? ደህና ናችሁ ወይ? አላችሁ? ጠፍተሻል እየተባልሽ ነበረ። አዎ በጣም ይቅርታ እንጠይቃለን። ያው ባለመመቻቸት ነው የጠፋነው። በእኔ ምክንያት ነው፣ በሱ ጥፋት ነው። እሱ ነው የዚህ ሁሉ ተጠያቂና እሱ ነው ጥሩ ተጠያቂው። እኔ ይቅርታ ጠይቂያቸዋለሁ። መጀመሪያ እንግዲህ ልታጣይን አትሞክሪ ከቤተሰቦች። ምንም ደህና ናችሁ ወይ? እንዴት ስላገኘኋችሁ በጣም ደስ ብሎኛል። ስለተገናኘን እየነገርኳቸው ነበረ ቅድም ሰሊ ስትመጣ ስንገናኝ ምናምን እንደውም ቤተሰቦች አሉ ምናምን ማለት ጀምራለች እና እናንተ ስታገኝ ደስተኛ ነች ምናምን ብዬ እየነገርኳቸው ነበር። እኔ ምን እንገኝ እሱ ሳይሆን ደማል። ኧረ ሁሉም ነገር ላይ ካሜራ ይኖራል ማለት ነው። ግድ ነው። በጣም ወዳቸው ቤተሰቦቼ ናቸው። አይ ደስ ይላል። እውነት ዳንሽ ከስራ አስመጣሽ ምንድን ነው ያው ገለልተሽ ሳመጨኝና ከዛ ድንገት ዛሬ ፍሪ ታይም ሳገኝ ፍሪ እንደማትሆኚ ስራ ላይ እንደምትሆኚ አውቃለሁ፣ ግን ማመቻቸት ከቻልሽ ብዬ ደወልኩልሽ። አላሳፍርሽኝ። አዎ ብታይ በቃ ስንት ነገር ብያለሁ። ያረ የሆነ አስቸኳይ ስራ ነበረ፣ ግን ካንተ አይበልጥም። ደህና ነህ? ምንድን ነው አንቺ ይኸውልሽ ጠፍተሃል። ቢኒታው ጠፍተሃል። እንደዚህ አትጥፋ። ብዙ መናፈቅ ጥሩ አይደለም። እሺ አልጠፋም ማለት አሁን ይከብደኛል እውነቱን ለመናገር ማለት ዛሬ እንድንገናኝ የሚፈለኩበት ዋነኛው ነጥብ ምነግርሽ ነገር አለና ምናልባት ያ ምነግርሽ ነገር ላንቺ ምን ይሁን አላቅም፣ ማለት ምን አይነት ስሜት እንዳለው ባላቅም ግን መናገር ግድ ስላለብኝ ነው። ችግር አለ እንዴ? አይ ችግር አይደለም። እንዴት ነገር መሰለሽ ሰሞኑ በጣም ቢዚ የነበርኩበት ጉዳይ ምንድነው መሰለሽ፣ በስራ ምናምን አላልኩሽም፣ የሆነ ፕሮሰስ ላይ ነበርኩኝ ማለት የውጭ ፕሮሰስ እና ሳላስበው በአጭር ጊዜ ተሳካ ማለት እኮ። እንዴት ማለት ወደ ውጭ ለመሄድ እኔ አትቀልድ በእናትህ እረፍ። የምሬን ነው። ለምሬ ፈለከኝ ሲሪየስ እኮ ይሄንን ልነግርሽ ነው። የምር ምን ማለት ነው እንዴ? እንደዚህ በአጭር ጊዜ ይሆናል ብዬ ስላላሰብኩ ነው ያልነገርኩሽ። ማለት የሆነ የተወሰነ ስቴፕ ከሄድኩ በኋላ እናወራለን ምናምን ብዬ አስቤ ነበር። ማለት
ፕሮሰሱን ስጀምረው ትንሽ ጊዜ ይፈጃል የሚል ነገር ነበረ ከአብሮኝ ከሚሰሩ ሰዎች ያገኘሁትና በአጋጣሚ ይሄ ነገር በጣም ፍጥንጥንጥን አለልኝና ዛሬ ይመስለኛል መጨረሻችን ገናኘው ራሱ። ኧረ እባክህ የኔ ምር ነው እንዴ? አዎ የምር እዴ አልገባኝም። ቆይ ማለት አንተ ልትሄድ ነው? እመጣለሁ እኮ አይደለም እኮ ልትሄድ ነው ወይ? አዎ ግን ያው እንዳልኩሽ ነው ያልነገርኩሽ አይደለም። ሲጀመር እንዴት አላውቅም ፕሮሰስ ላይ እንዳለክ። ይሄ ሁሉ ጊዜ ስናወራ ስንገናኝ አትነግረኝም እንዴ? በመቀጠል ደግሞ እንዴት ነው በድንገት ተነስተህ ሊሄድ ነው ምናምን ዛሬ መጨረሻ ምን ማለት ነው? ቀልድ ነው እንዴ? ቀልድ አይደለም እኮ ይልሽ ሰልዬ እንደነገርኩሽ ነው። እንዴት ነው መሰለሽ ያሰብኩት ፕሮሰሱን ጀመረን፣ ግን ታውቂያለሽ የውጭ ፕሮሰስ ምን ያህል ጊዜ እንደሚፈጅ ምናምን ታውቂያለሽ። እና የተወሰነ ጊዜ ይወስድ ነበረ። ያንን ጊዜ በጣም እኔ ኤክስፔክት ያደረኩት በጣም ብዙ ጊዜ ቢያንስ በጣም በትንሹ 3 ወር ምናምን ይወስዳል የሚል ሀሳብ ነበረኝና ገና ጀምረን 15 ቀን ራሱ አልሞላውም። ቴቤኒ እያልከኝ ያለው እኮ ትችሽ ልሄድ ነው እንዴ? ተረጋጊ። ቆይ ነው አይደለም እንዴ? እኮ ነሽ ቁጭ በይና እናወራ። ቆይ መጨረስ ትችሽ ልሄድ ነው እኮ አይደለም። አይታወቅም እኮ ቶሎ ልመለስም እችላለሁ እኮ። ቶሎ እስክትመለስ ድረስ እኔስ እዚህ እሺ፣ እኔስ እንዴ ምን ማለት ነው? ሲጀመር እንዴት ነው እኔ ሁሉ ጊዜ ስንገናኝና ስናወራ እንዴት ነው ማላውቀው? ይሄን ሁሉ ጊዜ አሁን እኮ እሱ ስህተቴ ያልኩሽ ማለት ይሄን ነገር ያለ መናገሬ ስህተቴ፣ ግን ደግሞ ይሄ በጣም ለኔ ህይወት ላይ አስፈላጊ የሆነ ነገር ነው። እኔስ ገባኝ እኮ አንቺም እኮ ነገር ያሳስበኛል፣ ግን እመለሳለሁ። እንዴ ቢያሳስብህማ ይሄን አትወስንም ቢኒ። ቆይ እኔ እዚህ ማን አለኝ ያላንተ ምን ነካክ? እኔ እኮ ስደሰትም ሲከፋኝም ሁሉ ጊዜ ማግኘት የምፈልገው መሆን የምፈልገው አንተ ጋር ነው። ምን ማለት ነው? በድንገት ተነስተህ ዛሬ መጨረሻችን ነው ምናምን ነገር ምንድን ነው? እሺ ምን ማድረግ አለብኝ? አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ? ማለት ይሄን ፕሮሰስ ጀመርሽ፣ ከዛ በኋላ በአጭር ጊዜ ተሳካ ምናምንና አትነግሪኝም? ዝም ብለሽ ትሄጃለሽ? ሲጀመር አልሄድም። አስፈላጊ ነገር ነው። አልሄድማ በቃ እኔ ከአንተ በላይ አስፈላጊ ነገር ቆይ ህይወትህ ውስጥ ከኔ በላይ አስፈላጊ የሆነ ነገር አለ? ለጋራ እኮ ነው ሁሉም ነገር አይደል? ግን ድንገት ነው በቃ ቶሎ ነገርየው የተሳካውና 2 ቀን ነው ያለኝ ከዚህ በኋላ። የሚገርምሽ ነገር አንቺ ብቻ አይደለሽም ዛሬ እየሰማሽ ያለሽው፣ ቤተሰቦችም ዛሬ ነው ማለት የዩቲዩብ ቤተሰቦችም ኖርማል ቤተሰቦችም ገና ዛሬ ነው የምነግራቸው። ቀድሜ የነገርኩሽ ላንቺ ነው። እነሱ ራሱ ይሄን ነገር ማንንም አያውቅም። በቃ እንደዚህ አይነት ነገር ያው አይነገርም፣ ታውቂያለሽ። በዝም ብለሽ ነው በራስሽ መንገድ የምታረጊውና ሲሳካ ነው የምትወሪው ብዙ ጊዜ። አይ እኔ ሩቅ ሰው ነኝ እንዴ? ዝም ብለህ አይነገርም ምናምን የምትለው? አይ ለቤተሰቦቼም አልነገርኩም ነው እያልኩሽ ያለሁት እንጂ አንቺ ሩቅ ሰው ነሽ እያልኩ እኮ አይደለም። ግን ማለት እኔ እንደውም ደስ የሚልሽ ነበር የመሰለኝ እውነት ለመናገር። ሰሊ በጣም ከበዛ እኮ ከዚህ በኋላ በዚህ 2 ቀን ውስጥ ቢሄድም ለመመለስ በጣም ያለ ረጅም ጊዜ አልቆይም። በጣም ከበዛ 3-4 አመት። በጣም ቀላል ነው ላንተ 3-4 አመት። አንቺ እኔን 3-4 አመት መጠበቅ ይከብድሻል እንዴ? አንተ ቀላል እንዴ? አንተ እኔን 3-4 አመት ትቶ መሄድ ቀላል ነገር እኮ አይደለም። ቀላል ነገር እኮ አይደለም እንዴ አንተ እኮ አልገባም። ማቅለለ ነው እያወራኸኝ ያለኸው። እሺ ባልነግርሽ ይሻል ነበር እንዴ? ለምንድን ነው ይሄን እኮ አንተ ይሄ እኮ ግልጽ የሆነ ውሳኔ እኮ ነው። በቃ የሚበልጥብህ ነገር እዚህ ካለ የሚበልጥብህ ነገር ትሰማኝ አስፈላጊም አይደለም ሲጀመር እንዴ? እሺ ምን ላድርግ? በጣም ብዙ ነገር ያረኩበት ነገር ነው ይሄ ነገር እና በመሳካቱ የምር በጣም ደስ ብሎኛል። እኔ በግሌ ስኬቴ ላይ ደግሞ ሁልጊዜ እኮ አንቺ አለሽ እና ደስ ይልሻል ብዬ አስቤ ነበር። እውነት ለመናገር ይገባኛል። እኔም ካንቺ በላይ ስሜቱ ለኔም እኮ ከባድ ነው። አንቺ ብቻ አይደለሽም በዚህ ነገር እኮ እንትን የሚልሽ። የምር ከብዶኛል ሰሊ፣ ግን ደግሞ በጣም በህይወቴ ላይ አስፈላጊ ነገር ስለሆነ ነው።
እሺ ምን እንደዚህ አድርግ በይኝ፣ የሆነ ነገር አድርግ በይኝ። በቃ ወሰንክ። ትጀምር አትንካይ። በቃ ለማውራት እኔ እንዳውቅ ነው አይመጣው። በቃ አወኩ እና በዚህ መንገድ ነው ቻው። ምንም እትይ አስሸኘኝም መተሽ ሰል አይውን ነገር በይኝ እንዴ። በቃ እንኳን ፈጣሪ እንዴ ደብሮሽ ነው እንኳን ፈጣሪ ረዳ የምትይ የምርሽን በቃቸው እንዴ። እንዴት ነው የምትሄጂው? ለዚህ ነው እንደዚህ አንገብግበህ እኔ ደስ ብሎኝ መጥቼ ይሄንን የምሰማው። አንተ ግን ይሄን አልጠብቅም ነበረ። ቀድሜ ብነግርሽ እኮ እኔም ደስ ይለኝ ነበረ ሰልዬ። ቢያንስ ቀድመህ ብትነግረኝ ይሄን እንኳን ላስብ አልችልም። ስንት ጊዜ ነው የምናወራው? ስንት ጊዜ ነው የተገናኘነው? በዚህ መሀል በዚህ ሁሉ መናገር አትችልም ነበር? በረኮ ግድ እኔ በዚህ ፍጥነት ይሳካል ብዬ የሆነ የተወሰነ ስቴፕ ከሄድኩ በኋላ ሳውቅሻለሁ። እኔ ሲጀመር ነገሮች ግን ከማለቃቸው በኋላ ማቀው ገና ሂደት ላይ ያለ ገና ሲጀመር ማውራት የለብንም ወይስ አይመለከተኝም? መለከትሻል እንጂ ስለሚመለከትሽ አይደል አሁንስ እየነገርኩሽ ያለው። እኔስ በቃ እኔ ወደ ስራ ይገኛለስ እንዴ አሁን እኮ ገና እየተገናኘን ያለን። በቃ ከዚህ በላይ የመጨረሻችን የዛሬ ነው ለመጨረሻ ጊዜ ልንገናኝ እያልኩሽ አያስፈልግም ልሄድ እያልሽ አልናፍቅሽም ማለት ነው? ምን ዋጋ አለው? በቃ ትንሽ ቆይ። የት ነው ወደ ስራሽ የምትመለሺው? አትንካኝ ሰሊ ደግሞ ታያ በቃ ወስና የጨረስከው ነገር ከሆነ ይሰማኝ። ስለዚህ አሁን ልሄድ እያልሽኝ ነው? የምርሽን ነው? ስራሽንማ አስፈቅደሽ እኔ ልታገኝ መጣሽ። በቃ እኮ በቃ ቀሙሉ አብረን እንደምንውል ነበር ነገርሽኝ እኮ። በቃ ያስፈልግ ለምን ገና ከ3 እና ከ4 አመት በኋላ ማገኘውን ሰው ለምን ጊዜ ያሳልፋል? በጣም ይልሽ በቃ እንደዚህ ብቻ ነው። የምርሽን ነው? የምር አልናፍቅሽም? ምን ዋጋ አለው? እኔ አንተን መውደዴና አንተን መናፈቄ እንዴ? ቆይ አንቺ እኔን መውደድ የምትወጂኝና የምትናፍቂኝ ከሆነ እኮ 4 አመት እና 3 አመት በጣም ትንሽ ነው እኔን ለመጠበቅ። ሰው ከዚህ በላይ ብዙ ነገር ያደርጋል እንዴ ለሚወደው ሰው። አሁን ይገባኛል፣ ስሜታዊ የሆነሽ እንደሆነ ይገባኛል። ምንም ስሜታዊነት አይደለም እንዴ። ኬዝ ካለቀ በኋላ እኔ ከሚደርሰው ምንድነው? ደስ እንዲለኝ ተጠብቀው። እኔም እኮ ይደብረኛል ትችሽ የመሄድ እኮ ያስበረክ። በቃ ምንም ይደብረካል። እንዴት እርግጠኛ ሆንሽ እኔ እንዳልደበረኝ? መልካም ነገር ምን ይላል? እና ትሸኚኝ? የምርሽን ነው? ይሄን አልጠብቅም ካንቺ። እንዴት ሳትሸኚኝ ትሄጃለሽ? እኔ ሳላይሽ እንዴት ሄዳለሁ? ገና ለአመታት እንደዋወላለን፣ በቪዲዮ ማውራት እንችላለን። በየቀኑ የምናወራው ነገር ይኖራል። እንዴት ነው አንድ ሀገር ውስጥ ሆነን እየተደዋወልን እያወራን እየተገናኘን በራሱ እንነፋፈቃለን። ጭራሽ ደግሞ እዛ ሄደን አመሰግናለሁ። ለምን ነው የምታመሰግኝ? ስለነገርኩሽ? ስለነገርኩኝ ምናልባት አንተ በመሆኑ ነው እንጂ ያው ይሄ የምትሄድበትን ቀን ሊነግረኝ ትንሽ አትቆይ? አይወጣኝ። ሂድ ነው። ቻው፣ መልካም መንገድ። እንደዚህ ነው ቻው የምትይኝ? ምን ያስቃል እንዴ? ቻው መልካም መንገድ ብለሽኝ ነው የምትሄጂው? ለምን ነው
ቢኒያም ቆይ እሺ ቆይ ነግርሽ ነገር አለ ሌላ ቆይ አትጂ ከዛ አልመጣም ልትል አይደለም አልመጣም ልትል ለምንም ስቀው ታዲያ እዚህ ልሻል እዚህ በኋላ እኔ እናንተ መገናኘት አንችልም ምናምን ብለሽ ፕራንክ ያደረግሽ ቪዲዮ እና ምን አገናኘው ከዚህ ጋር? እኔም ፕራንክ አደረኩሽ ማለት ፕራንክ ነው እንጂ እንዴት ነው አንቺ የሚይዙ ለቀኝ ቢኒያም ለቀኝ ተሳክቶልናል ፋሚሊ ማለት እሱም ያውቃሉ ያንተናው ትነሹ እናንተ ነው ለቀኝ የእውነት ለቀኝ ቢኒያም በጣም ነው አንቺ ደግሞ ቢኒ ለቀኝ እኔ እንደዛው ሆኛለሁ ግን የምር አትሸኝኝም ነበር እንደዚህ ብለሽኝ ነበር ብትይው የምር ራሱ ቢሆን አስባችሁታል ቻው ቢኒያም ብላ ይላጣሰጠል ወይኔ ከሰርኩ እሱ አይነኝም ለምን ይነግርሻል አንቺ አስጠንቀሽ እንዳትነግር ብለሽ አይደል እና ውሸቴን ነው የምር አትሄድም እውነት እንዴት ነው ታዲያ ለምንድን ነው ፕራንክ ልታደርገኝ የፈለከው ቢኒያም ሌላ ነገር አታውቅም ቢኒያም አትበይኝ እንዴ ቢኒያም ተወኝ የኔውድ እንዴ አስደበርከኝ በጣም እንዴ ጭራሽ ከባል በፊት ተገናኝተን እስከ ዛሬ ድረስ አንገናኝ ተነፋፍቀን የተገናኘን ምን ማለት ነው ጭራሽ ሊሄድ ነው ከዛ ደግሞ ለ3 እና ለ4 አመት አላገኘሽም ከዛ ቪዲዮ ኮልና የምር ቢሆን ግን በትማም ምን ነበር የሚሰማሽ አላስኬድም የምር አስቀሪ ነበር እስቲ አንተ አይደብርም እንዴ ሻው ናፍቀሽ ነበር ምን የሚሉት ነው በዚህ አይነት ሰላም ማን ነው በዚህ አይነት ወሬ መቀኔ መጣች ታዲያ እኔ የዛን ቀን እንደዛ ደስ ብሎኝ ከስራ ወጥቼ ላገኘሽ ስመጣ እንዳንቺ እና አሁን እኔ በዚህ እኔ እንደዚህ ነው ፕራንክ ያደረኩ ነው እኔ እንደዚህ ነው ብድሬን መመለስ እንደምችል የዛን ቀን ነግሬያችሁ ነበር ለሱም ላንቺ እሱ እንደውም ቀድሞ ሰማ እንጂ እሱንም ፕራንክ ላደረኩ እኮ ግን አሁን ልመንክ አንድ እኩል ሆነናል ልመንክ አዎ ማርያም እንዴ በጣም ነው የምትደብረው ሁለተኛ ፕራንክ ምናምን ኧረ ስነ ስርዓት አንቺም አታረጊ እኔ አይለመደኝም በቃ ነው የዛን ቀን የሚጨርሻ ነው ካልተለመደሽ ችግር ያው ብድሬን ለመመለስ ነው ፋሚሊ እንደነገርኳችሁ ሰሊ ግን እስካሁን እንዳኮረፈች ነች ሳቂ እንጂ እና እስካሁን ነው የምር ጌታ ኬክ አደርጋለሁ ባጊኑ ተጋጣሚ ነይርሳምች እንዴ አንተ ምን ለማንኛውም የትም መሄድ የለም ሊኖር ይችላል አብረን ማሰብም አብረን ሊኖር ይችላል ግን ለአሁኑ እንግዲህ ቤተሰብ እንዳልኳችሁ መጀመሪያ ሪአክሽኗ የምር ግን እኔ ስናቸው የነበረው ደስ ብሏት ምናምን ወይ እንኳን ተሳካል ምናምን ትላለች ነበራ ግን አይታችኋል ካጠገቧ ዙር እንድላት ፈልግም እኔ ያናደኛል ባክ እና አሁን ወደ ስራ አትመለሽም ማለት አትንገና ሰዓቴ ደርሷል ብላ ግን አያችሁ ሸቷን ግን አሁን አረጋለሁ የምር ግን ልትሄጂ ነበር ደዛባሽ አሁን ዝም ብለሽ ትሄጃለሽ አዎ ከዛ ልዴቱ ሲበርድልሽ ማለት ልትደውይ ነበር አዎ አለም መደወል መጣና እንዴት እንዳለው በምን ታውቂያለሽ ይጠፋኝ እንዴት ነው እሱንም አጣቂ ማፈላለግ ነው በቃ ቀላል እኮ ነው አይ ብቻ ለማንኛውም ተሳክቶልናል ፕራንካችን ሰሊም ጥያት የትም እንደሄድ እንደማትፈልግ አሳይታኛለች ጀመርኩ ተማመንብሻለሁ አዎ እና የትም ጥዬሽ አልሄድም አንቺ ውጪ ግን አሁን ሳቂ አትበይው ውሸት 15 አልሆነም በጣም አሪፍ እና ለማንኛውም ያው ከቤተሰብ ጋርም ካንቺ ጋርም ከቆይታ በኋላ ስለተገናኘን በባዶ ከሚሆን ሰሊም ፍራንክ አድርገናት እንቀበላት ብለን ነበረ ፍራንካችን ተሳክቶልናል እኔ ፕሮግራማችሁ ባዶ እንዳይሆን አርጋችሁ እና በባዶ ከምንቀበላት አይሻልም እንደዚህ ይሻል ነበረ እንግዲህ በቀጣይ ቪዲዮ እንገናኛለን ጥምቀት ደርሷል እና እንኳን ለጥምቀት በዓል አደረሳችሁ ማለት እንወዳለን እንግዲህ
በቀጣይ ቪዲዮ ላይ እስከምንገናኝ ድረስ እንሰናበታቸውና እነሱን ምን ብለሽ ነው የመጣሽው? ምሳ እንበላለን ብለሽ ነው የመጣሽው። ወደ ምሳችን እንሄዳለን ማለት ነው። ዛሬ ምሳ የሚጋብዘን ካሜራማናችን ነው። ምን ነው ካሜራማናችን ምሳ ሊጋብዘን ነው ዛሬና ወደ ምሳችን እንሄዳለን። እናንተ ግን አብራችሁን ስለነበራችሁ፣ ስለምትከታተሉን፣ ስለምታዩን፣ ሰፖርት ስለምታረጉን ከልብ አድርገን እናመሰግናለን። እንግዲህ አሁንም ምን እያደረጉ ይጠብቁን እስከ ቀጣይ ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቀጣይ ቪዲዮ ጠብቁን። እንወዳችኋለን። ኮሜንት ባትጽፉ ራሱ ሁሉ ኮሜንት ሰላም የሚል ሆኖ እየደበረኝ ደስ ነው ወዳችሁ እና እንግዲህ ኮሜንታችሁንም እየጻፋችሁ ሐሳባችሁን እስከ ቀጣይ ቪዲዮ ጠብቁን። እንገናኛለን። እንወዳችኋለን። መልካም ቆይታ። ባይ